الحمد لله رب العالمين الصلاة والسلام على شفيع المذنبين حبيبنا محمد وآله وصحبه أجمعين أما بعد قرآن انديت እንደሚቀራ እንማማር የሚለው ፕሮግራማችን ዛሬ ክፍል 29 ደግሞ እንደዚህ ይቀጥላል ሱረቱ الشمس ላይ ነው የደረስን بسم الله الرحمن الرحيم والشمس وضحاها والشمس سنل كلام القطلو شين ስለመጣ شين የሸምስያ ፊደል ስለሆነ ላመላሉን አዳምረን እናነባዋለን ከሚመሳኪና ቀጥሎ ሲን ስለመጣ ሲን በሚመሳኪና ህግ የኢዝሃር ፊደል ስለሆነ ሚመሳኪናውን ግልጽ አድርገን እናነባዋለን ضاد ከሚወፈሩ ፊደል አንዱ ስለሆነ ወፍረን እናነባዋለን ሐ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባለን ሐ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያክል እንስባለን ሐ በጉሮሮ ነው የሚወጣው ሐ ከታች ከደረት አቅሰል ሐልቅ ነው የሚወጣ ከሐምዝ በመቀጠል ሁለተኛ ፊደል ይሄ ነው ስለዚህ ከደረታችን ልናወጣው ግድ ይላል ወልቀመሪ ቃፍ ከሚወፈሩ ፊደል አፍዋን ቃፍ የቀመሪያ ፊደል ስለሆነ ላመላሉን ግልጽ አድርገን እናነባዋለን በነገራችን ላይ ወሸምስ የሚለው ላመሸምስያ ወልቀመሪ የሚባለው ላመልቀመሪያ ከዚህ ነው የተያዘው ይባላል ሌሎችም ሁሉ አሁን ለምሳሌ ወሰማይ የምንለው ሸምስያ የምንለው ይሄንን ስለመሰለ ነው ሌላው ደግሞ ላመላሉ ግልጽ የሚቀራበት ላይ ይሄንኛው ወልቀመሪ ያለውን ስለመሰለ ነው ይባላል አንደኛ በኮከብና በፀሐይ ተመስሏል ወይም ደግሞ በዚህና በዚህ ተመስሏል طيب የማይታየውን ሁሉ ላመሸምስያ እንለዋለን በዚህ አስጠግተን የሚታየውን በግልጽ የሚቀራውን ደግሞ በዚህ ያስመስለን ቀመሪያ ሸምስያ እንለዋለን ተብሏል ግልጽ ነው ቃፍ ከሚወፈሩ ፊደሎች አንዱ ስለሆነ ወፍረና እናነባዋለን ራ ከስር ሆኖ ስለመጣ ቅጥነና እናነባዋለን ኢዛ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያክል እንስባዋለን ተላ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያክል እንስባዋለን ሀ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያክል እንስባዋለን ወነሃሪ ኑን የሸምስያ ፊደል ስለሆነ ላመልአሉን አዳምረን እናነባዋለን ኑን ሸዳ ሆኖ ስለመጣ ጉና ሁለት ረካ ያክል ባፍንጫችንን እንቆይበታለን ሀ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያክል እንስባዋለን ሪ ራ ከስር ሆኖ ስለመጣ አቅጥነን እናነባዋለን ኢዛ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያክል እንስባዋለን ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባዋለን አሁንም ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያክል ስበን እናነባለን ወለይሊ አስሉ ወለይሊ ነበር ስለተዳመረና እንደ አንድ ፊደል ስለመሰለ አንተነትነውም እናልፈዋለን والليل إذا يغشى ذا كفتا قطل ألف سلمتا مد الطبيعي ሁለት ረካ እንስባለን غين ከሚወፈሩ ፊደሎች አንዱ ስለሆነ ወፍረና እናነባዋለን ሻ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባለን ሀ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያህል እንስባለን والسماء وما بناها ከላመላል ቀጥሎ ሲን ስለመጣ ሲን የሸምስያ ፊደል ስለሆነ ላመላሉን አዳምረን እናነባዋለን በአንድ ቃል ላይ ከመሳቢያ ፊደል ቀጥሎ ሐምዝ ስለመጣ መደል ዋጂቢል ሙተሲል አራት ወይም አምስት ያክል እንስባዋለን ወማ በናሃ ወማ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባዋለን ና ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባዋለን ሀ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባዋለን ወልአርዲ ከላመላል ቀጥሎ ሐምዝ ስለመጣ ሐምዝ የቀመሪያ ፊደል ስለሆነ ላመላሉን ግልጽ አድርገን እናነባዋለን ራስ ኩን ሆኖ ከበሰፊቱ ፈትሐ ስላለ ወይም ራስ ኩን ሆኖ ቀጥሎት ሐርፍ الاستعلاء ስለመጣ አወፍረን እናነባዋለን ራአን ضاد ከሚወፈሩ ፊደል አንዱ ስለሆነ አወፍረን እናነባዋለን ወማ طحاها እቺ والارض ላይ ወቻምዟን ተመልከቱልኝ ጫፍ ላይ ነው ያለችው አትስብም ለማለት ምልክት ነው ወለልአኺረቱ ሚለው ላይ ደግሞ እዚህ ታች ነው ያለችው እንደዚህ እታች ከሆነ ትስባለች ጫፍ ላይ ከሆነ አትስብም طيب ወማ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባለን ጣ ከሚወፈር ፊደል አንዱ ስለሆነ አወፍረን እናነባለን ሐ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባለን ሀ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባለን ወነፍሲን ከተኑን ቀጥሎ ዋው ስለመጣ ዋው የኢድጋም ቢጉና ፊደል የኢድጋም ቢጉና ፊደል ስለሆነ ተንዊኑን አዳምረን እናነባዋለን ወማ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያህል እንስባዋለን ሰዋሃ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ እንስባዋለን ሀ ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ረካ ያህል እንስባዋለን فألهمها የምትለው እዚህ ጋር ላመል አይደለችም ألهم يلهم إلهاما إلهام
አስለል ከሊማ ነች መሰረታዊ ቃል ነች እንጂ ለጊዜው የመጣች አይደለም እዚህ ጋር ወሰማዕ የሚለው አስሉ ሰማዕ ነበር እቺ ላመል አሏ ለተዕሪፍ ነው የመጣችው ወይም ለሌላ ማዕና ግን ከጊዜ በኋላ የመጣይናት فالهمها የሚለው ግን አልሃመ የሚለው ራሱን የቻለ መደበኛ ነች ፋኢቱናች እንጂ የተጨመረችው አልሃመ የሚለው መጀመሪያ ራሱን የቻለ ቃል ስሮ ቃል ነው فالهمها كفتا قطل الف سلامتا مد الطبيعي ሁለት ተረካህን ስባለን ፉጁ ከضم ቀጥሎ ዋው ስኩን ስለመጣ مد الطبيعي ሁለት ተረካህን ስባለን ራፈታውን ስለመጣ ወፍረና ነባለን ها كفتا قطل الف سلامتا مد الطبيعي ሁለት ተረካህን ስባለን وتقواها قاف በቃል መካከል ስኩኑን ስለመጣ ቀልቀለተ ሱግራ የተወሰነ አጉልተና ነባለን ዋ ከፈታ ቀጥሎ الف ስለመጣ مد الطبيعي ሁለት ተረካህን ስባለን ها كفتا قطل الف سلامتا مد الطبيعي ሁለት ተረካህን ስባለን قد قاف كم يوفر في دلوች አንዱ ስለሆነ አወፍረንና ነባዋለን ዳል በቃል መካከል ስኩን ሆኖ ስለመጣ ቀልቀለተ ሱግራ የተወሰነ ጎላ አድርገንና ነባዋለን አፍለሐ የለውም አፍላሐ እንለማንስብም من زكاها كانوا ساكنه ቀጥሎ ዛይ ስለመጣ ዛይ የኢኽፋ ፊደል ስለሆነ ኑን ሳኪናውን ደብቀንና ነባዋለን ካ ከፈታ ቀጥሎ አልፍ ስለመጣ መደ طبيعي ሁለት ተረካህን ስባለን ها ከፈታ ቀጥሎ አልፍ ስለመጣ መደ طبيعي ሁለት ተረካህን ስባለን وقد خاب قاف كم وفر ፊደል አንዱ ስለሆነ ወፍረና ነባዋለን ዳል በቃል መካከል ስኩን ሆኖ ስለመጣ ቀልቀለተ ሱግራ የተወሰነ አጉልተንና ነባዋለን ኻ ከፈታ ቀጥሎ አልፍ ስለመጣ መደ طبيعي ሁለት ተረካህን ስባለን ኻ ከም ወፈር ፊደሎች አንዱ ስለሆነ ወፍረና ነባዋለን من دساها كانوا ساكنه قطلو دال سلامتا دالي اخفاء فيدل ስለሆነ ኑን ሳኪናውን ደብቀንና ነባዋለን ሳ ከፈታ ቀጥሎ አልፍ ስለመጣ መደ طبيعي ሁለት ተረካህን ስባለን ها ከፈታ ቀጥሎ አልፍ ስለመጣ መደ طبيعي ሁለት ተረካህን ስባለን كذبت ثمود كذبت ብለን አናዳምረም كذبت ثمود ግን ይظهر እንደሆነ كذبت ብለን በጣም ቀልቀላ እንዳናደርገው كذبت ثمود كضم قطل واسكن سلامتا مد الطبيعي ሁለት ተረካ ያክል እንስባለን بطغواها طا كم يوفر في دل عند سلونا وفرنا نبالن غين كم يوفر في دل عند سلونا وفرنا نبالن وا كفتا قطل الف سلامتا مد الطبيعي ሁለት ተረካ እንስባለን ها كفتا قطل الف سلامتا مد الطبيعي ሁለት ተረካ እንስባለን እቺ ከላይ የምትመለከቷት አሳልፈን ከቀራ መደል ጃኢዝ المنفصل ይሆናል ለማለት ነው اذن بعث እዚህ ጋር ለየት የምትል ጽሁፍ አየን እቺ ከስራ ናት እቺኛዋ ሚመሳኪና ናት ليش ለምን ተገናኙ በምን ከተባለ ይቺ መጀመሪያ ኢዚን ነበረች ሁለት ሐረካ ነበራት አንዷ ሐረካ ወደ ሚም ተገልብጣ ነው የጠፋቸው ገባችሁ አንዷ ሐረካ ኢዚን ሁለት ነበሩ አንዷ ወደ ሚም ተገለበጠች ምክንያቱም ከተንኑ በኋላ አፍዋን ኢዚን بعث ኑን ሳኪና መጥቷል ኢዚን ኑን ሳኪና መጥቷል እቺ ትደበቃለች ኢዚን የነበረችው ማለት ነው ከኑን ሳኪናዋ ቀጥሎ ደግሞ ባ መጥቷል ባ ደግሞ ወደ ሚም ሳኪና ተገለበጠ እንድገመው ኢዚን ተንዊን ነበረ ይሄ መጣባትና ተደበቀች አንዷ ተጣለች ኢዚን بعث ሆነ ከኑን ሳኪና ቀጥሎ ደግሞ ባ መጣ ባ የቅላ ፊደል ስለሆነ ወደ ሚም ሳኪና ተገለበጠች የተገለበጠችው ደግሞ ተደብቃ ነው የምትነበብ ኢዚን بعث ወይም ደግሞ ኢዚን እችኑን ሳኪናዋ በኑን ሳኪናም ትመጣለች ለምሳሌ ኢዘን ብለን ስንጽፍ ወደ ላይ እናቆምና ሁለት ሐረካ እንሰጣቸዋለን ወይም ዛሉን ቀጥሎ ኑን ሳኪናውን ራሱን እናጸድቃለን ተግባባን ኢዚን ሁለት አይነት አጻጻፍ አላቸው አንደኛ ዛሊቱን የብቻ ኑኒቱን የብቻ ሁለተኛ ተንዊን ከተንዊን ቀጥሎ ባ ስለመጣ ባ የቅላ ፊደል ስለሆነ ወደ ሚም ሳኪና እንገለብጧለን ወይም ፈክ ተደርጎ ልካው እንደተጻፈው ኢዚን بعث ኢዚን بعث ሆኖ በኑን ሳኪና ተጽፎ ከኑን ሳኪና ባ ስለመጣ ባ የቅላ ፊደል ስለሆነ እንገለብጧለን በሁለቱም ሁኔታ ትገለበጣለች ማለት ነው አሽቃها قاف كم يوفر في دل عند ስለሆነ አወፍረና ነባለን ከፈታ ቀጥሎ አልፍ ስለመጣ መደ طبيعي ሁለት ተረካህን ስባለን ها ከፈታ ቀጥሎ አልፍ ስለመጣ መደ طبيعي ሁለት ተረካህን ስባለን فقال قاف كم يوفر في دل عند ስለሆነ አወፍረና ነባለን ቃ ከፈታ ቀጥሎ አልፍ ስለመጣ መደ طبيعي ሁለት ተረካህን ስባለን فقال لهم رسول الله كم مساكن ቀጥሎ ራ ስለመጣ ራ በሚም ሳኪን ህግ ኢዝሃር ፊደል ስለሆነ
ሚም ሳኪናውን ግልጽ አድርገን እናነባዋለን ራ ፈታውን ስለመጣ ወፍረን እናነባዋለን ከضم ቀጥሎ ስኩን ስለመጣ መድ ጠቢዒ ሁለት ተረካህን እንስባለን ከضم ቀጥሎ ለፍዝ الجلاله ስለመጣ ለፍዝ الجلاላውን ወፍረን እናነባዋለን ከፈታ ቀጥሎ በውስጥ ታዋቂነት አሊፍ አለች ብለናል ከፈታ ቀጥሎ አሊፍ ስለመጣ መድ ጠቢዒ ሁለት ተረካህን እንስባለን ناقة الله نا كفتا قطل الف سلامتا مد الطبيعي ሁለት ተረካህን እንስባለን ቃፍ ከሚወፈር ፊደል አንዱ ስለሆነ ወፍረን እናነባዋለን ناقة الله كفتا قطل لفظ الجلاله سلامتا لفظ الجلاله وفرن እናነባዋለን ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን وسقياها ቃፍ ከሚወፈር ፊደሎች አንዱ ስለሆነ ወፍረን እናነባዋለን ያ ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን ها ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን فكذبوه كضم قطلو سكون سلامتا مد الطبيعي ولا تركها سوالا فعقروها الزيغا هاء الضمير على سبب مكنياتهم واو سكون علبك بستفيتنا فعقروها قاف كم يوفر في دلوش عند سلهنا اوفرنا نبوالا را ضمون سلامتا اوفرنا نبوالا كضم قطلو سكون سلامتا مد الطبيعي ولا تركها سوالا ها كفتا قطلو الف سلامتا مد الطبيعي ولا تركها سوالا فدمدم كميم ساكنه قطلو دال سلامتا دال بميم ساكنه حق اظهار في دال سلونه ميم ساكنه انقلص ادرغنا نبواለን عليهم را كميم ساكنه قطلو را سلامتا را بميم ساكنه حق اظهار في دال سلونه ميم ساكنه انقلص ادرغنا نبواለን را فتاውን سلامتا ወፍረና ነባዋለን ربهم በአንድ ህግ አለ ብለናል አይደል ባስ ይመጣባት እቺ የኢኽፋ ፊደል አንድ ብቻ ናት ባናት كميم ساكنه قطلو باء سلامتا باء اخفاء فيدل ስለሆነ ሚም ሳኪናውን ደብቀና ነባዋለን بذنبهم ቅርክ እንደቀደሙናት ቢዘን አሊፍ መጥቶ ዝህ ተንዊን ከመጣ ያንን ካሰብን ከተንም በኋላ ባء ስለመጣ እንላለን አሁን ደግሞ ፈክ ተደርጎ የብቻ ኑነ ሳኪና መጻፋን ካየነ ኑነ ሳኪናውን ብቻ ተንተነን እናልፋታለን ከኑነ ሳኪና ቀጥሎ ባء ስለመጣ ባء የቅላ ፊደል ስለሆነ ኑነ ሳኪናውን ገልብጠና ነባዋለን ወደ ሚም ሳኪና ከሚም ሳኪና ቀጥሎ ፋ ስለመጣ ፋ በሚም ሳኪና ህግ ኢዝሃር ፊደል ስለሆነ ሚም ሳኪናውን ግልጽ አድርገና ነባዋለን ዋ ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን ها ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን ولا يخاف ولا ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን የኻ ኻ ከሚወፈር ፊደል አንዱ ስለሆነ ወፍረና ነባዋለን ኻ ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን عقباها ቃፍ በቃል መካከል ስኩኑን ስለመጣ ቀልቀለተ ሱግራ የተወሰነ አጉልተና ነባዋለን ቃፍ ከሚወፍሩ ፊደል አንዱ ስለሆነ ወፍረና ነባዋለን ባ ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን ها ከፈታ ቀጥሎ አሊፍ ስለመጣ መድ الطبيعي ሁለት ተረካህን እንስባለን እንላለን የዛሬው ትምህርታችን እዚህ ጋር ያበቃል ወሰለላሁ ወሰለም على نبينا محمد واله وصحبه اجمعين ጠቃሚ ከሆነ ሸራ አድርጉት ወሰላሙ አለይኩም ወራህመቱላሂ ወበረካቱ